አስቡት ድንገት ከአንድ ሺህ ምናምን ዓመት በኋላ አንድ ቤተ መጽሐፍት ውስጥ የመጽሐፍ ቅዱስ ቅጂ ተገኘ። የጥንት ቤተ መጽሐፍት አዳራሽ ውስጥ ሳይንቲስቶች ፍተሻና ብዝበዛ ሲያደርጉ ከአቧራና ከጊዜ ሽፋን በታች ተደብቀው የተቀደዱ ገጾችን አገኙ። እነዚህ ገጾች ለዘመናት ምን እንደሆኑ አይታወቅም፣ ቀለማቸው እንደተረሱ ትዝታዎች ደብዝዟል። ቤተ መጽሐፍት አዳራሽ ውስጥ ሳይንቲስቶች ፍተሻና ብዝበዛ ሲያደርጉ ከአቧራና ከጊዜ ሽፋን በታች ተደብቀው የተቀደዱ ገጾችን አገኙ። እነዚህ ገጾች ለዘመናት ምን እንደሆኑ አይታወቅም፣ ቀለማቸው እንደተረሱ ትዝታዎች ደብዝዟል። እነዚህ ገጾች ብቻ አይደሉም፣ እነዚህ የዓለምን ቅርጽ የለወጡ የመጀመሪያዎቹ የመጽሐፍ ቅዱስ ቅጂዎች ናቸው። በ1947 ዴድ ስክሮል ወይ ደግሞ የሙት ባህር ጥቅሎች በተገኙበት ጊዜ ዓለም ተደናግጧል። ማለትም አዲስ ነገር ስለመጣ ዓለም ደንግጧል። ጥንታዊ የዕብራይስጥ ጽሑፎች የተያዙ የተለያዩ በቆዳ ላይ የተጻፉ በድንጋይ ላይ የተጻፉ ብዙ ነገሮች ተገኙ። ከነዛ መካከል ውስጥ እስኪ መጽሐፍ ቅዱሳዊ ነገሩ ላይ ፎከስ እናድርግ። እነዚህ የቀደምት ቅዱሳት መጽሐፍት ምን እንደሚመስሉና ምን አይነት ይዘት እንደነበራቸው ያሳያሉ። ነገር ግን አሁን ካለው የዘመናዊ መጽሐፍ ቅዱስ ጋር የተለያየና ብዙ የማይገናኝ ነገር እንዳላቸው ያመለክታል። ቃላቱ ተለዋውጠዋል፣ ታሪኮች እንደገና ተጽፏል፣ መጽሐፍ ታክለውና ተወግዷል። ክርስቲያን ሊቃውንት እንኳን ይስማማሉ። ዛሬ የያዝነው የመጽሐፍ ቅዱስ የብዙ ዘመናት የአርትዖት ውጤት እንጂ መለኮታዊ ጥበቃ አይደለም። በጥንት የቤተ መጽሐፍት አዳራሽ ውስጥ በተገኘው የፓፒረሶች የተቀዳደዱ ገጾች ለዘመናት አፈር ለብሰውና ግን ደግሞ በጣም በሚገርም ሁኔታ ትዝታቸው ቢደበዝዝም ገጾች ግን በዕብራይስጥ የተጻፉ ጽሑፎች በግልጽ ቋንቋ መልእክታቸውን ያመላክታሉ። እነዚህ የመጀመሪያዎቹ የመጽሐፍ ቅዱስ ቅጂዎች ናቸው። በማይታወቅ እጆች የተጻፉ በትውልዶች የተገለበጡና ማንም ሊቆጥረው ከሚችለው ዘመን በላይ ያስቆጠሩ እንደሆነ ያመላክታል። ግን አንድ ነገር ራሳችንን መጠየቅ አለብን። መጽሐፍ ቅዱስ የእግዚአብሔር ቃል ከሆነ ለምን በሺዎች የሚቆጠሩ ቅጂዎች የተለያየ መልእክት ሊኖራቸው ቻለ? ዛሬ በዚህ ቪዲዮ ላይ ሰፋ ባለ መልኩ ለማየት እንሞክራለን። ቻናላችን ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ አድርጉ። ወደ ቪዲዮ እንቀጥል። እንደ ኮዴክስ ሳይናቲክስ እና ቫቲካንስ ካሉት ትላልቅ የመጽሐፍ ቅዱስ እርል ከሚባሉት ቀደምት ቅጂዎች ከነዛ በፊት በቀላሉ የማይበላሹና በዘንባባ ቅጠል ሳይዝ ባላቸው ቁርጥራጮች ነበር እነ ፒ52 እና የፓፒረስ ፍርስራሾች የተገኙት። ኢየሱስ ሰላም በሱ ላይ ይሁንና ከጥቂት 10 ዓመታት በኋላ እንደተጻፈ የሚታመንለት የዮሐንስ ወንጌል ቃላትን ይዟል። እነዚህ በፒ52 ላይ የተገኙት የዮሐንስ ወንጌል ቃላት አሁን ካለው መጽሐፍ ቅዱስ ላይ ሙሉ እንኳን ባይስማማ ሙሉ ይዘትንም ይዞ አልቻሉ። እንደ ፒ46 እና ፒ66 ያሉ ሌሎች የጳውሎስና የዮሐንስ ቁርጥራጮች ይሰጡናል። ነገር ግን እነዚህም በድጋሜ ልክ እንደ ፒ52 ሙሉ መልእክትን የያዙ አይደለም። ምን ጎደላቸው? ምን ተጨመረና ከሁሉም በላይ ደግሞ ማን ለወጣቸው የሚለው አሁንም ትልቅ ጥያቄ ነው። በኮዴክስ ሳይናቲክስ ውስጥ እንኳን እርል ከሚባለው የመጽሐፍ ቅዱስ ቅጂ ማለት ነው ኮዴክስ ሳይናቲክስ እንኳን በዛ ላይ የሌለ አሁን ባለው ዘመናዊ መጽሐፍት ውስጥ ግን የተካተቱ ብዙ ነገሮች አሉ። ለምሳሌ አንደኛ ዮሐንስ ምዕራፍ 5 ከቁጥር 7 ጨምሮ በኋላ ያሉ ቅጂዎች አይገኙም። እዚህ ጋር አንድ በጣም ወሳኝ ጥያቄ አለ። የእግዚአብሔር ቃል በመጽሐፍት መታሰቢያና
በነገስታቶች በተለዋወጡ ጊዜ በፖለቲካ ጫና እንዴት ቃሉ ሊለወጥና ይዘቱን ሊለወጥ ቻለ የሚለው አሁንም ትልቅ ጥያቄ ሆኖ እናገኘዋለን። እስኪ ስለ ፒ52 ፒ46 እና ፒ66 የተወሰነ ነገር ማየት እንችላለን። ከመጀመሪያው ሲጀምር ፒ52 የጆን ወይ ደግሞ ጆን ሪላንድ ፍራግመንት የሚባለው ከ125 እስከ 150 ኤዲ እንደነበረ ነው የሚነገረው። ይሄ ከዮሐንስ ወንጌል ምዕራፍ 18 ከቁጥር 31 እስከ 33 እና ከ37 እስከ 38 ያለውን በግሪከኛ ቋንቋ የያዘ ነው። ይሄኛው ኦልድ ፍራግመንት ወይ ደግሞ በጣም የቆየ ፍራግመንት እንደሆነ ይነገርለታል። ከዛ ቀጥሎ ያለው ፒ46 የሚባለው ወይ ደግሞ ቸስተር ቢቲ ፓፒረስ የሚባለው በ175 እና 225 ኤዲ ያለ ይሄኛው ትንሽ የጳውሎስ የሮሜ የቆሮንቶስ እና የገላትያ መልእክቶችን የያዘ ሲሆን አሁንም ግን ይሄ በማን ተጻፈ ምን ተጻፈ የሚለውን ነገር አያካትትም። ምክንያቱም ማን እንደጻፋቸው አይታወቁም። ከዚህም በማለፍ ደግሞ እነዚህ ጽሑፎች ሙሉ በሙሉ የሆነ መልእክትን አልያዙ፣ ግን ባጻጻፋቸው ይዘትና ልክ በመልካቸውና በስሌታቸው አሁን ካለው መጽሐፍ ጋር በጣም የተለያየ ዲፈረንስ እንዳላቸው ያሳያል። ከዛ ቀጥሎ የሚጠራው ደግሞ ፒ66 የሚባለው ሲሆን ይሄ ደግሞ በ200 ኤዲ ቦዲማር ወይ ደግሞ ቦዲማር ፓፒረስ የሚባለው ነው። ይሄኛው የዮሐንስ ወንጌልን የያዘ ሲሆን ግን ኦልሞስት ኮምፕሊት ነው ማለት እንችላለን፣ ግን ሙሉ በሙሉ አይደለም። ግን ለዮሐንስ ወንጌል ቅርብ የሆነው ኮፒ ነው ብለን ማመን እንችላለን። እነዚህ በነገራችሁ ላይ ኦሪጂናል ማኑስክሪፕቶች ሳይሆኑ ኮፒ ናቸው፣ ግን በጣም እርሊ የሆኑና ለኦሪጂናሉ በጣም ቅርብ የሚባሉት ናቸው። ሌላኛው ፒ75 የሚባለው ከ175 እስከ 225 ኤዲ ያለ ወይ ደግሞ ኢየሱስ ክርስቶስ ከሞተ ከ175 ዓመት በኋላ ያሉት ናቸው። እነዚህ ደግሞ የሉቃስና የዮሐንስ ወንጌልን ሰፋ ባለመልኩ እንደያዙ ይነገርላቸዋል። ሌላኛው ፒ54 የሚባለው በ3ኛ ሴንቸሪ የተገኘው ሰው። እነዚህ የቀደምት መጽሐፎች አሁን ካለው ዘመናዊ መጽሐፍ ጋር በጣም የተለያዩ እንደሆኑ የክርስቲያን ሊቃውንት እንኳን የሚያምኑበት ጉዳይ ሆኖ ሳለ ግን የእግዚአብሔር ቃል ለምን በስነ ስርዓት አልተጠበቀም፣ ለምን እግዚአብሔር ራሱ አልጠበቀውም የሚለው አሁንም ትልቅ ጥያቄ ያነሳል። በቀጣይ ቪዲዮ ስለ ኮዴክስ ሳይናቲክስ ቫቲካንስ እና ሌሎች ሰፋ ባለ መልኩ ለማየት እንሞክራለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።